بكم مسجد الوعد. Next stop is Silakan Oasis Al Burhan Masjid. بس اهو عليكم اهو هتمشي اهو بلد iPhone. እሺ ይሰማል? አቡ ይሰማል? አዎ ይሰማል። የመጣሽበት ዓላማ ሌላ ሆኖ ሳለ አንቺ ስለኔ ስንት ነገር ስታወሪ የምንም ነገር ማለት አልፈልግም። ምክንያቱም የምታወሪ ነገር ሁሉ ውሸት ስለሆነ ስለማውቀው الموقف التالي واحد في السجن مبنى القوس. Next stop is Silakan Oasis Al Burhan. በሰዓቱ አንቺ ያው ነገር ስትናገር ያው ነገር ስትየነበረው የመጣሽበት እህትሽ ዓላማሽ እህትሽ ብቻ ከሆነች ተናግረሽ መውጣት የሚገባሽ የነበረው ስለ እህትሽ ብቻ ግን ስትናገር የነበረው ስለ እኔ ፐርሰናል ያደርጋል ይገባል ነገር ነው። ምክንያቱም ስም ለማጠልሸት ገባሽ? ስም ለማጠልሸት እኔ ሀቢባ አንቺ ካስቀየምሽኝ ስላስቀየምሽኝ ነገር ብቻ ማውራት የመጣሁበት ዓላማ እኔና አንቺ ለጣላንበት ፖይንት ብቻ ነው። እያለች ያለችው ስለ እኔ ጉዳይ ነው። ስለ እህቷ ጉዳይ ከሆነ የሚመለከተው ስለ ቤቷ ጉዳይ ስለምን ስታወራ ነበር አይደል? ነገር ስታወራ ያ ማለት አንድ ሰው እኔም በመጥፎ ነገር እንዲያይ ይሄ ጠብ ለዛ ነው። አንተ በስነ ስርዓት ደረት ይመጥቼ الموقف التالي واحد في السجن Next stop is Silakan Oasis SP Oasis. ማንም ሰው አያደርግም። አንቺ የሆነ ሰው ከበደለሽ አይደለም الموقف التالي واحد في السجن القصر. Next stop is Silakan Oasis Paris Tower. ማለት የተመጣ ስራ ስለሆነ ነው። አቤባኔ እስከዛሬ ድረስ ቁጭ ብዬ በዚህ ሚስቴ ታቀስኩት አንገቴ እንደምቼ በስነ ስርዓት አሁን ነው ናገረው ነገር ስላለ ተረዳሽኝ አይደለ? ቅድም ይቅርታ አይተን ንግባስ እኮ ሚውት ሆነሃል።
Next stop is Silicon Oasis SIT Tower. አንቺ እዚህ ጋር ገብቶሻል። ቤትሽን በትሻልበት ምክንያት ደግሞ ምንድን ነው? እሷ አባቷ በዚህ አይነት አባቷ ስለሞተ እሷ ደግሞ ከእናቷ ጋር በዚህ ምክንያት ጠበኛ ስለሆነች ምናልባት ይሄንን ነገር ቤትሽን ልናቀው ማንነትሽ ነው ሀቢባ መነሳት ያለብን የዛኔ ብዙ ነገር መናገር ይችል ነበር። ብዙ መናቀው ነገር አለ። እዚህ ጋር ማምጣት ነው እንጂ ታስማለ እንጂ አስምዬ እሷን መጠየቅ የሚፈልጋቸው ብዙ ነገሮች ስላለ አለ። ምክንያቱም ከነሱ ስር መሰረታቸው ስለማውቃቸው ማለት ነው። ስር መሰረታቸው ስለማውቃቸው ነገር መናገር ይችላል። ግን እኔ ወንድ ልጅ ከኔ አይባሽ እኔ ወንድ ልጅ ስለሆን ከኔ ስለማይጠበቅ ይሄ ማን እንትንም ቤተሰብ የሚነካ ነገር ማውራት ስላልፈለኩ ግን ኤኒዌይስ እዚህ ደግሞ አንዳንድ አላችሁ የእነሱ አሸርጋጆች እንደዚህ ወጣችሁ እኔ እንደዚህ እሱ የሆነ የማይመስል ብቻ ህይወት ማንም ሰው ህይወት ገባሽ? አንቺን አይደለም ታውቂዋለሽ። ያው ገባሽ? የእነሱ አሸርጋጆች የተላኩ ይኸውልሽ ታዲያ ሰው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የዛኔ ልክ እርግጠኛ ሆነው የሆነ ነገር ሲናገሩ የነበሩት ነገር ታውቂያለሽ። ሰምተሻል አይደል? ስለዚህ አፋት ማለት ሰው ዝም ብሎ የማይሆን ነገር ገብቶ መፈትፈት አንድ ነገር የሆነ ነገር ከባለ እጅ ተነስቶ እንደዚህ አይነት ችግር እኔ ሀቢባ ንጹህ ነኝ እያልኩኝ አይደለም። ስለዚህ እኔ እንደዚህ ነኝ ምናምን እያልኩ ስላ እንተዋወቃለን በደንብ ማናቸው ብሎ ወደ ደስተኛ ማንን ነው የምንጠይቀው? ፍቅሬ እኔ ስለዚህ አይገባም። ስለዚህ ቢላል ኤጀንቱን ልጠይቀው። ቤቱን ማየት እንችላለን ነው? አሁን ያሳይሻል። በፍርድ ቤት እኮ ታዲያ ማን ያሳየኛል? እስኪ ቢላል ኤጀንቱን ልጠይቀው። አይስ የስቱዲዮውን ኤጀንት እነሱ ጋር ከምሄድ ኦና በዛ ነው የምንሻገረው። ፍቅሬ በጣም ማመሰግንሽ፣ በጣም አከብርሻለሁ። በጣም በመጀመሪያ ደረጃ ከሴት ቤት ስለተዘጋጀ ኤደን ስለመጣሽ በጣም አመሰግናለሁ። እናመሰግናለን። በመቀጠል ቻቢ ደግሞ ስለደረሰበት ስም ማጥፋት ስለደረሰበት ነገር በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊ ይቅርታ ጠይቃለሁ። ቪዲዮም እሰራለሁ። ኦኬ ሄደህ ከዛ ቦታ መሀላ ፈጽመህ መጥተህ ንጽህና እንዳረጋገጥክ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታ ነው። እኔ ቤት ስልክ የጠፋው እና 6,000 ህዝብ ባለበት ላይቭ ሪከርድም ይደረጋል። ቪዲዮ እሰራለሁ ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾች በእናንተ ስም ቦታው ላይ ሄዱ መሀላውን ባይፈጽም ኖሮ ይሄ ሰው ወደ ቤት ጠንቋይ መለኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ ቢዝነስ ላለው ሰው ቀርቶ ኖርማል ቢዝነስ ለሌለው ተከታትሎ ለሚሰራ ሰው ስራ ቦታ ሰው ይፈራል። አብሯችሁ አይበላም። ሰው መተተኛ ነው ጠንቋይ ነው ከተባለ ማነው ከሱ ጋር ጓደኛ ነው? ማነው ከሱ ጋር ቡና የሚጠጣው? ማነው ከሱ ጋር ምግብ የሚበላው? ማነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ እንጃ በጣም ከባድ ነገር ነው። እኛ ሁላችን ነው የምንፈራው እንደዚህ ነው። ስለዚህ የደረሰበት ስም ማጥፋት ስለደረሰ የተፈለገው ዓላማውም ይሄ ነበር። ግን እግዚአብሔር ክብር ሆነ ይገባል። እግዚአብሔር ደግሞ ሞገስ ሆነኝና ኢቭን እኔ አንድ ሰው ጋር የምር ነው እንደዚህ የዚህ ሰው አለ ሰው ኢቭን ስለኔ ነው ቪዲዮ የሰራው። እግዚአብሔር ሞገስ ሆኖ
ነገሮች ሀቢባ እግዚአብሔር ይመስገን። አመሰግናለሁ ስላስገባሽ በጣም አመሰግናለሁ። ነገሮችን ተሸፈነ እንጂ እዛ የነበርኩበት ሰዓት ቪዲዮዎቹ ምናምን ሁሉንም ልብቻለሁ። አሁን በዚህኛው መብት እግዚአብሔር ይፈርዳል። ገብርኤል ይፍረድ። አመሰግናለሁ። አንቺን በጣም ላመሰግንሽ እፈልጋለሁ። ሳሊ በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። ስሜታዊ ያልሆነ ቅጥሩ ሲሰማቸው ቆይቶ አሁን ደግሞ ልክ እሱ ማውራት ሲጀምር ስማ ልክ እሱ ማውራት ሲጀምር እነሱ ግን ሚስቱ ተይዛለች። አንተ ካላየኸው ሚስቱን አግቷታል። ድረሱልኝ እያለች ነው። አሁን ድረሱላት ቴክስት በውስጥ እየላከችልኝ ነው አለች። ከዛ ሚስት ተብያ ከፍል ላከችና ገባች ማለት ነው። ከዛ ተይዘሻል፣ ታግተሻል ሰው ዘብር ገብርኤል እስቲ ያሳይ ስተባል ማሳይ እኔ ያልኳት ስሙን እስከ ወንድሙ ሲናዲ ስትል ይሄ ነው ወይ ብዬ ጠየኳት። የልጅ አባት ስለሆነ ስለሚመለከተኛለች። ከዛም አዎ ስትለኝ እንዲህ አድርጎብሽ እንደብሽ ማስረጃ አለሽ? አዎ እኔም አይመለከተኝም። የትክክል እንዲያደርገ ሰው ከሆነ ማንም ወንድሜም ቢሆን ይውጣ ብያለሁ። የምን መታገት ነው የምታወራው? ከዛ አንቺ ታገታለች አላልሽም ነበር? ኦንላይን እንገባ ብዬ ነው። በቃ ተወጣ ልክ እንደተራ። እሺ ውዶቼ ፊት አውራሪ ገብቷል፣ ግን ምሳዬን አልበላሁም። ጌም አለኝ። ጀግና ነው መቼስ እንደው በእውነት ድሮም አላምንም። አትዋሹ። አምናችሁ መሰለኝ ኮመንት ላይ ሀቢባ ፈዘሻል፣ እኔም አይኔን አቃጠለኝ ስል ፊቴን ስታጠብ ምናምን ነበር። ለምን ግን ቃላችሁን ትቀይራላችሁ? በማይሞት የዛለታ ኮመንት ላይ እኮ አፈዘዘን አፍዛ ደንግዝ ምናምን ስትማን ነበር። 21,000 ህዝብ ባለበት እንደዛ እያላችሁ ኮመንት ጽፉ። እኔም ወይኔ አይኔን አቃጠለኝ ምናምን ሂጂ ታጥቢ ምናምን ብላችሁ ነገለልት ተነሳ። አምነንም ፈርደንበትም ነበረ። ያው ቦታው ላይ ተገኝቶ ደግሞ ንጽህናውን አስመስክሯል። ስለዚህ አቅነኔ አልዋሽም። አምኜ ነበር። በዛም ይቅርታ ጠይቄያለሁ። ጉዳዩን አምኜ አይሄድም ብዬ ፈርቼ ነበረ። እሺ ብሎ ወጥቶ ከዚህ ስልኩን ያጠፋል ምናምን ይጠፋል ብዬ ነበር ያሰብኩት እውነቱን ለመናገር እና ኤደንንም መታ ይቅርታ ስለጠየቀች እናመሰግናታለን። ህዝቡን አክብራ እናንተን አክብራ መታ ይቅርታ ስለጠየቀች እናመሰግናታለን። ጌሜን ልጀምር ነው። ምሳይን እስከማቀርብ ሰክሰስ አውራ። ሰላም፣ እንዴት ናችሁ ቤተሰቦች? እንዴት ናችሁ? አንዳንድ ሀቅ እንደዚህ የሚወጣ እንግዲያውስ ሶሪ ያዘንነው ሰዎች ወንድማችን ላዝን ነበር ነው። ይቅርታ በጋራ አቡዬም ይቅርታ እያለች ነበር። አቡዬንም ጨምር ያለው ሶሪ ወንድማችን፣ በእውነት ሶሪ እና በዚህ አጋጣሚ ቤተሰቦች እንዴት ናችሁ? የሁለተኛውን ዙር ዕጣ ልናወጣ ነው። ሁለተኛውን ዙር የአንደኛውን ዙር ጨርሰን የሁለተኛው ዙር ዕጣ ልናወጣ ስለሆነ 4 ዕጣዎች ናቸው። አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሁለተኛ ዕጣ ባለ 2 መኝታ ኮንዶሚኒየም ቤት፣ ሶስተኛ ዕጣ ባለ 1 መኝታ ኮንዶሚኒየም ቤት፣ አራተኛ ዕጣ የኢትዮጵያ ግማሽ ሚሊዮን ብር። ቀኑ ተቃርቧል። ቀኑ ደርሷል። ዕጣ ያልገዛችሁ አንድ ዕጣ በኢትዮጵያ 2,000 ብር ነው። ተሳተፉ። በመላ ዓለም ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ አፍሪካ ውስጥ ስደት ላይ ያላችሁ የቲኬት ባለቤት መሆንና ዕጣውን በጋራ እዚህ ተከታትላችሁ የቤት ባለቤት መሆን ትችላላችሁ። አፕሪል 30 ነው ዕጣው የሚወጣው። እንዴት እንግዛ ለምትሉ ደግሞ የእኛን ቲክቶክ አካውንት ፎሎ አድርጉ። ባዮ ላይ ያለውን ስልኮችን ተጠቀሙ። 3 ቤቶች እና 4ተኛ የኢትዮጵያ ግማሽ ሚሊዮን ብር ዕጣ ልናወጣ ጥቂት ቀን ቀርቷል። በርቱ። ፎሎ አድርጉን። የቲኬት ባለቤት ሁኑ፣ የቤት ባለቤት ሁኑ። በኢትዮጵያ 2,000 ብር። መልካም እድል ለሁላችሁ። ፎሎ ያድርጉ። ዳይሬክት ቁጥር ነው። እሺ ብርሽ 350 ጉድላክ ፐርፊውም ጉድላክ ለማስተናገድ ዝግጁ ነን። ነገ አይደል የሚመጣው? ዛሬ ነው የሚመጣው። ከዛ ጎመን ምናምን አረጌ ለሴትዮዋ በቃ ይዘህልኝ ሂድ አልኩታለች።
አውቄ ለእምቢ እንዳይለኝ ብዬ ለቃልዬ ስለዋለች ምንም አይሰራላትም። አሁን ትመጣለች አለኝ አለች። አሁን ትመጣኝ ምንም አይሰራላትም ሲል እሺ ላክስቴ ልጅ ነው ስለዋለች አለች። ቆሜ እኔ እዛ ጋር እንትን አልጠብቅ እዛ ጋር ቆሜ ሻንጣ አልጠብቅ ብሎኝ መጣ።